ሰላም እንዴት ናችሁ? እሁዴ እንግዲህ ይሄን ይመስል ነበር። እውነት ለመናገር በጣም ደክሞኝም ነበረ። በዛሬ ደግሞ ሰዓትም ሄዶ ነበር። ግን ደግሞ አይቀርም የሆነች ሰዓት ላይ ጊዜ ስታገኙ ለራሳችሁ ጊዜ መስጠት ግዴታ ነው። እውነት ለመናገር በጊዜ ነበር ስራዬን የጨራረስኩት። ግን ደግሞ ሴትዮዋ ጓደኛውን ምሳ ጋብዛ ነበረ። ስለዚህ እነሱ ደግሞ ታውቃላችሁ፣ አንድ ሰው መጣ 10 ሰው መጣ አንድ ነው። ስለዚህ ድጋሚ በአዲስ መልክ መሯሯጥ ጀመርኩኝ ማለት ነው። ስለዚህ በጣም ደክሞኝ ነበር። ግን ተጣጥቤ ልብሴን ቀይሬ ደግሞ ለራሴ ቡና ሰዓት ግዴታ ነው። ያው ይሄ ሆኖ እንግዳ ከተሸኘ በኋላ ያለውን ነገር ተነሳስቶ ስራ ካለቀ በኋላ ለራሳችሁ ደግሞ ጊዜ መስጠት፣ ወደ ራሳችሁ ደግሞ መመለስ ግዴታ ነው። ግዴታ ነው። የእውነቴን ነው የምላችሁ። በየትኛውም ሁኔታ ውስጥ ሁሉ ለራሳችሁ መሰጡት ትንሽ ደቂቃ ታስፈልጋችኋለች። በቃ ቢበዛ እኮ 30 ደቂቃ ሊሆን ይችላል። ግን ያቺ ኳሊቲ ሰዓታችሁ ግን እጅግ በጣም ነው። በቃ የሆነ ትርጉም አለው። የሆነ ስትኖሩት ነው የምታውቁት። በቃ ትርጉም አለው ነው የምላችሁ። በጣም በደስ የሚለው እና ደግሞ ድካማችሁ በቃ ይሄ ሳምንቱ የተጠራቀሙ የድካሙ የመውጣቱ የመውረዱ የተለያየ ስትረስ ሊኖር ይችላል እና ማራገፍ እናንተ በሚመቻችሁ መልክ ብቻ ለራሳችሁን አይምሯችሁን ፈታ የምታደርጉበት ግን ምክንያቶች ፈልጉ ሁል ጊዜ ማለት ነው። እና እኔ ሁሌም እንደምላችሁ በቃ ትንሽ ነገርም አለን ትልቅ ነገርም አለን። ለራሳችን የምንሰጠው ጊዜ ያስፈልጋል። የሆነ ቀልድ ይመስላል፣ የሆነ በቃ የሆነ ዝም ብሎ ነገር ይመስላል፣ ግን በጣም ነው ቫልዩ ያለው በነገራችን ላይ በጣም ማለት ነው። ይቀይራችኋል። በየጊዜው ደጋግማችሁ ለራሳችሁ የምታደርጉት ትንንሽ መልካም ነገሮች እጅግ በጣም ውስጣችሁን እየቀየሩ ይመጣል። ውስጣችሁ ያለው ነገር መጥፎ ነገሮች እየወጡ በመልካም ነገር እየተተካ የራሳችሁ ማዳመጥ በጀመራችሁ ቁጥር በነገራችን በቃ ለራስ የምትሰጡት ዋጋ በጣም ትልቅ ነገር ነው። ሰዎች ከሚሰጣችሁ በላይ ለራሳችሁ የምትሰጡት ነገር እጅግ በጣም ትልቅ ነገር ነው እና በተረፈ ለራሳችሁን ውደዱ፣ አክብሩ። ወዳችኋለሁ። ባይ